ሄሎ ጤና ይስጥልኝ ከፀሐይ ወታ ገባሽ ባንክ ሰላም ነኝ ምን ልታዘዝ? እሺ ሰላም እንዴት ነሽ? እግዚአብሔር ይመስገን። ባለፈው ሳምንት ሲቪ አስገብቼ ነበርና እንደውላለን ብላችሁ አልደወላችሁም እንዴት ሆነ ብዬ ለመጠየቅ ነበር። ስም ማን ልበል? በረከት። እሺ በረከት ባለፈው ሳምንት ነው ሲቪ ያስገባኸው? አዎ። ኦኬ እያየነው ነው ሪቪው አድርገን ስንጨርስ እስከ አንድ ወር እንደውላለን። ይኸውልሽ እኔ 3 ወር ሆኖኛል። አንድ ሳምንት ያልኩት አውቄ ነው አልደወላችሁልኝም እስካሁን። ከ3 እስከ 6 ወር ይቆያል። አንድ አመት ሆኖኛል። ውጤትህ የወረደ ነው በረከት። ምን ሆነ ነው? ከነ ክብር ብትሄድ አይሻልህም? ውጤትህ በጣም ወርዷል። ኮምፒውተር ላይ ቼክ ለማድረግ ራሱ ከ30 ሰከንድ በላይ ስክሮል አድርጌያለሁ ወደ ታች ወርዷል በጣም። የቅድመ አያቴ ጡት ነው ትዝ የሚለኝ። እንደዚህ ወረደ ነገር አይቻላውቅም። ለጉልበት ስራ ራሱ አይሆንም ውጤትህ። ምን ያህል ቢወርድ እንደሆነ አስበው እስቲ። በዚህ ውጤት ማድረግ የምችለው ነገር መስረቅና የታመመ ሰው መጠየቅ ብቻ ነው። 10 ጊዜ አትደውል፣ ማንም ሊቀጥር አይፈልግም። አትሆንም በቃ። ያለ ቦታ አትጣጣር፣ ለራስ ክብር ይኖር። ኦንላይን ባይሆን ያስገባው የቆሻሻ ማጠራቀሚያ ውስጥ ነበር የምወረውረው። ኮፒ ያረከው ካለ ወርውረውና ስራ አቅልልልን። ቺፕስ እንኳን መጠቅለል አይገባውም ይሄን ውጤት በያዘ ወረቀት። እስቲ ጦርነት የለም እንዴ? ለምን አዘምትም? ሂድ ተዋጋ። እኛ ጋር አትደውል በቃ። ደደብ ብዬ እንኳን አጓጉል ተስፋ እንዳልሰጠ ራሱ ተሳቀኩኝ እኔ። አትደውል በቃ። ለተማሪ 0 አይሰጥም የሚሉት ነገር እኮ ነው እኛ ላይ ስራ እየደራረበብን ያለው። ኔጌቲቭ ነበር የሚያስፈልግህ አንተ። በህይወት የሌለ ሰው ብንቀጥር አይሻለንም እንዴ? ቢያንስ 10 ጊዜ እየደወሉ አይነዘንዙንም እንዴ? እነሱ በቃ ውጤት የለም ወድቋል። የተማርክበት ወንበርና ጠረጴዛ ሲቪ ቢያስገቡ ለነሱ ነው ቅድሚያ የምንሰጠው። አትሆንም በቃ። ተስፋ ቁረጥ። ለራስህ ስትል ብቻ ሳይሆን ለሰው ልጅ ዘር በሙሉ